ሰላም ጤና ይስጥልኝ። እንደምዋላችሁ እንደናደራችሁ እንዳላችሁበት የዓለም ክፍል እንደምናደችሁ። ዛሬ በአባቶቹ መልካም ታሪክና ቅርስ የማይመካ ትውልድ ዛሬን መሻገር አይችልም፣ ነገንም አሻግሮ ማየት አይቻለውም በሚል መጠኛ የሆነ ሐሳቦች ለመሰንዘር ቀርቤያለሁ። የ1960ዎቹ ትውልድ ያገሩን እውነተኛ ታሪክ፣ ባህል፣ የህዝቡን አያያዥ ሰንሰለት እሴቶች፣ ምንነት፣ ያገሪቱን የሩቅ የቅርብ ታሪካውና ጊዜ ወለድ ጥራቶች እነማን እንደሆኑ ጠንቅቆ ሳያውቅ የአብሮነትን ሸርሻሪ አንድነትን በታኝ በሆነ የመደብ ትግልና የብሔር ብሔረሰቦች መብት እስከ መገንጠል በሚል የጠላት መሰሪ ሐሳብ ወዶና ፈቅዶ ገባ። ውጤቱም ይሄው እንደምናየው ኢትዮጵያን እንደ አገር የመቀጠሏ ሁኔታ ከፍተኛ ጥያቄ ውስጥ ከቶታል። አማራ የተሰኘው ነገድ በኢትዮጵያ ታሪክ ውስጥ ሰፊ ሚና ያለው የሀገርነት፣ የባለቤትነት፣ የቅርስነት መብቱ ተገፎ አገር አልባ ከመሆን ባሻገር ዘሩ እንዲጠፋ ከፍተኛ ዘመቻ ተከፍቶበት ይገኛል። በአገር መልካም ታሪክ፣ እሴት፣ ባህል፣ አመለካከት ላይ ያልተመሰረተ እንቅስቃሴ እድገቱ አድሮ ጥጃ ፍሬውን ክርዳድ ከመሆን አያልፍም። ይህ ሂደት ከዚህ እንዴት ደረስን ብለን ስንመዝን የሚከተሉትን አንኳር ነገሮች ማግኘት እንችላለን። አንደኛ፣ ደርግ ህዝቡን የግል ንብረት አሳጣ። የከተማም የገጠር ንብረት የመንግስት አደረገው። አጠቃላይ ህዝቡን የመንግስት ጭሰኛ አደረገው። ከነባር ሃይማኖቱ ከማፈታቱ አልፎ ሃይማኖት የለም የሚል ውጥንቅጥ ውስጥ ገባ። ቀደም ሲል በነገስታቱ የሰሩትን ስራዎች ፊውዳል፣ አድሃሪ፣ በዝባዥ በሚል ስማቸውን ከማጥፋት አልፎ ተግባሮቻቸውን አቆሸሸ። ሁለተኛ፣ ወያኔ ደርግ የጀመራቸውን ስራዎች አፈራረሰ። ሰራዊቱን በተነ። ደህንነቱን፣ መዋቅሩን አፈራረሰ። የአገሪቱን የፖሊስ ሰራዊት በተመሳሳይ ሆነ አወጣባቸው። በአጠቃላይ ኢትዮጵያ በረጅም ዘመኗ የገነባቻቸውን እሴቶቿን፣ መዋቅሮቿን የሰውን ጭምር ሳይቀር በተነ፣ አፈራረሰ፣ በአንድ ሽፍታ ቡድን ተካ። አገሪቱን የአገር ክህደት ፈጽሞ አገሪቱን ወደብ አልባ አደረገ። ዛሬ የአገሪቱ ከፍተኛ የሆነ የውጭ ምንዛሬ የሚውለው ለወደብ ኪራይ ነው። ህዝቡን በነገድ ከፋፈለ፣ በጠላት እንዲታይ አደረገ፣ ቀሰቀሰ፣ አደራጀ። ያም ሁሉም ነገዶች በነገዳቸው ዙሪያ ገብተው አማራውን በጠላትነት እንዲያዩት ሰፊ ስራ ሰራ። ነባር ማንነቶች፣ ግንኙነቶች፣ እሴቶች እንዲወድሙ ሆን ተብሎ ተደረጉ። ነባርነት ጠፋ፣ ተወነጀለ። ኦሮሞማ ሶስተኛው ያገዛል ነው። በተመሳሳይ ሁኔታ ወያኔ የተረፈውን የአንድነት እሴት ናደው። ወያኔ ሲፈራ ሲቸር የተዋቸውን ነገሮች ናዳቸው። በሁሉም ነገዶች የተገነባቸውን አዲስ አበባን የኦሮሞ ብቸኛ ሀብት ናት ብሎ አዲስ አበባን ከሁለት ከፈለ። ሌሎች ነገዶች ወደ አማራ ከአማራ ክልል የሚመጡ ትናንትና በአዲስ አበባ የሁላችንም ናት እምነት የነበሩ ጉራጌው፣ ጓሞው፣ ከፋው፣ ሲዳማው፣ ወላይታው ከአዲስ አበባ ተነቀለ። አማራ ወደ አዲስ አበባ እንዳይገባ በእያንዳንዱ ኬላ ተከለከለ። በአማራ ላይ የዘር ማጥፋትን ጦርነት ከፍቶ ይሄው አመቱ ትናንትና አመት ሙሉ በአማራ ላይ ከፍተኛ የሆነ ውድመት እየፈጸመ ይገኛል። ይህ አጠቃላይ ሁኔታ አማራን አገር አልባና
ተሰዳጅ ከማድረግ አልፎ ኢትዮጵያ እንደ ሀገር መቀጠል ከማትችልበት ደረጃ ላይ አድርሷታል። የዚህ መሰረታዊ ምክንያት ትውልዱ በአባቶቻችሁ ታሪክ፣ ባህል፣ ሃይማኖት፣ እሴቶችና አመለካከት መራቁና ጸረ አማራና ጸረ ኢትዮጵያ አንድነት በሆኑ አመለካከቶች በመጠመዱ ነው። የማርክሲዝም ሌኒኒዝም ርዕዮተ ዓለም ማቀንቀናችን የሮማን ፕሮቼስካ እሳቤ ተግባራዊ ማድረጋችን ዛሬ ለደረስንበት በቅተናል። ትውልዱ ከዚህ የቁልቁለት ጉዞ ለመመለስ ወደ አባቶቹ ታሪክ፣ ባህልና እሴቶች በፍጥነት መመለስ አለበት። የዚህ መመለሻው መንገድም ዛሬ አማራው ህልውናውን አስጠብቆ የአማራውና የኢትዮጵያ መጥፊያ ማጥቂያ መሳሪያ የሆነውን ህገ መንግስት ደምሶ በዚያ ህገ መንግስት ላይ የተዋቀረውን መንግስታዊ ስርዓትና አማራ ጠል የሆነውን አስተሳሰብ ንዶ ከሁሉም ነባር ኢትዮጵያኖች ጋር በኩልነት በሰላም በአንድነት ሊኖርባት የሚገባትን ኢትዮጵያ ሲያስብ ነው። ወይን ካላሰበ ወደዚህ ካልመጣ ይህ ትውልድ ችግር ውስጥ ይገባል። በተለይ አማራው በአማራነቱ ነጥሮ ወጥቶ እየተፈጸመበት ካለው የዘር እልቂት ራሱን መከላከል ምርጫ ሳይሆን ግዴታ ሆኖ ቀርቧል። ራስ ተፈጥሯዊ ነው። ራስን መከላከል እንስሳትም፣ አዋፋትም፣ አትክልቶችም ተጥላታቸው ይከላከላሉ፣ ይሸሻሉ፣ ወይም ጣቶቻቸውን ይቋቋማሉ። ከዚህ አንፃር ዛሬ አማራው ላይ ያለው ትንቅንቅ ይህንን አማራ ሆኖ ወጥቶ በአማራ እሳቤ ላይ ተመስርቶ መጀመሪያ አማራው እድሜ ጠገብ በሆነ መንገድ ተደራጅተው ወገናቸውን በአንድ ሰው ሐሳብ እንዳንድ ሰራዊት አስበው እንዳንድ መሪ የሚተማውን የነባር ነገዶች አደረጃጀት አማራ ጠል የሆኑ ነባር ነገዶች አደረጃጀት ጋር አቻ የሆነ ኃይል ፈጥሮ ከተደቀነበት የህልውና አደጋ ራሱን አጥልቶ ነገ ጠዋት በጋራ ስለምኖርባት ኢትዮጵያ ከሌሎች ጋር መክሮ የሚወስናት እንጂ ዛሬ በኢትዮጵያዊነት ስም የተደቀነበትን የህልውና አደጋ ሊቋቋም አይችልም። ሊቋቋም የሚችለው እሾህ በሾህ ይወጣል፣ እሳት በእሳት ይጠፋል። የፖለቲካ አየሩም የሚፈቅደው ይሄ ነው። ህገ መንግስቱ የሚፈቅደው ይሄ ነው። ኢትዮጵያዊነትን አይፈልግም ፖለቲካ ስርዓቱ። ላለፉት 30-40 ዓመታት የተቀነቀነው ነገዳዊ ነው፣ ብሔርተኝነት ነው። አማራው ከዚያ ወጥቶ ብቻውን ስለ ኢትዮጵያ ሊያወራ አይችልም። የኢትዮጵያን ዕዳም ሊሸከም አይችልም። የመጀመሪያው ኃላፊነቱ ኢትዮጵያን አድናለሁ ብሎ ካሰበ መጀመሪያ እሱ ሲድን ነው። ራስክን አድን ነው መርሁ። ራሱን ካዳነ በኋላ ከጠላቶቹ ጋር አቻ የሆነ ድርጅታዊ አቅም፣ ፖለቲካዊ አቅም፣ ኢኮኖሚያዊ አቅም፣ ወታደራዊ አቅም ከገነባ በኋላ እሱን ነባር ነገሮች ይፈልጉታል። ጉራጌው፣ ሀዲያው፣ አፋሩ፣ ሶማሌው፣ ሽናሻው፣ ከፋው ሁሉ ይፈልጉታል። አብረው ለመኖር ይፈልጋሉና ከነሱ ጋር ቁጭ ብሎ ስለ ኢትዮጵያዊነት የወደፊት ዕጣ ይወስናል። ዛሬ ግን ብቸኛው አማራጭ አማራነትና አማራት ብቻ ነው። የአማራው ብቸኛ መዳኛ አማራዊነት አመለካከትና አደረጃጀት ነው። ይህንን አደረጃጀት ይህንን አመለካከት የሚጻረሩ ድርጊቶች ጸረ አማራ ናቸው። አማራው ንቃ! ይህን የተደራጀ እልክ፣ ቁጭት፣ በደል፣ መጠቃት ያነሳሳውን የህዝብ አመፅ በታቀደና በተቀናጀ መንገድ ለመምራት ፋኖች፣ እውነተኛ ፋኖች እንደ ምኒልክ ሁናችሁ ውጡ። አመሰግናለሁ።